ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦች፣ ዛሬ በብዙዎቻችን ዘንድ ግርታን ስለሚፈጥረውና ጥያቄ ስለሚያስነሳው የምግብ አለርጂ እንነጋገራለን። የምግብ አለርጂ ምንድነው? ከምግብ አለመስማማት ጋር በምን ይለያያል? ምልክቶቹስ እስከምን ድረስ ሊከብዱ ይችላሉ? ለእነዚህ ጥያቄዎች ምላሽ በዚህ ቪዲዮ የምናገኝ ይሆናል። ለቻናላችን አዲስ ከሆናችሁ ጤና 360ን ሰብስክራይብ በማድረግ ቤተሰብ ይሁኑ። የምግብ አለርጂ ማለት የተወሰኑ የምግብ አይነቶችን ስንመገብ በበሽታ የመከላከል ስርዓታችን የሚያሳየው ያልተለመደ ምላሽ ነው። በተለመደ ሁኔታ የበሽታ የመከላከል ስርዓታችን ከጀርሞች ይጠብቀናል። ነገር ግን የምግብ አለርጂ ካለብን የመከላከል ስርዓት የተወሰኑ የምግቦችን እንደ ጎጂ ነገር በመቁጠር በስህተት ምላሽ ይሰጣል። ይህ ምላሽ አብዛኛውን ጊዜ መጠነኛ ቢሆንም በአንዳንድ ሁኔታዎች ግን ከባድ ወይም ለህይወት አስጊ ሊሆን ይችላል። የምግብ አለመስማማት ከምግብ አለርጂ የተለየ ነው። የምግብ አለመስማማት ካለብህ ያንን ምግብ ስትመገብ የህመም ምልክቶች ይታዩብሃል። ነገር ግን እነዚህ ምልክቶች አብዛኛውን ጊዜ እንደ ሆድ መነፋትና ጋዝ ያሉ የምግብ መፈጨት ችግሮች ብቻ ናቸው። በተጨማሪም የምግብ አለመስማማት ከበሽታ የመከላከል ስርዓታችን ጋር መልስ ጋር የተያያዘ ነገር የለውም። ለአብዛኞቹ የምግብ አለርጂዎች መንስኤ የሚሆኑት የላም ወተት፣ የዶሮ እንቁላል፣ ዓሳ፣ ለውዝ፣ ሰሊጥ፣ አኩሪ አተርና ስንዴ የመሳሰሉት ናቸው። የምግብ አለርጂ ያለባቸው ሰዎች ከአንድ በላይ ለሆኑ የምግብ አይነቶች አለርጂ ሊኖርባቸው ይችላል። ለምግብ አለርጂ ይበልጥ ተጋላጭ የሚሆኑት እነማን ናቸው? ህፃናትም ሆኑ አዋቂዎች የምግብ አለርጂ ሊኖርባቸው ይችላል። አንዳንድ ህፃናት እያደጉ ሲሄዱ የምግብ አለርጂያቸው ሊጠፋላቸው ይችላል። በሌላ በኩል ደግሞ ሰዎች በአዋቂ ዕድሜያቸው የምግብ አለርጂ ሊጀምራቸው ይችላል። ለአንድ ሰው የምግብ አለርጂ የመያዝ እድል ከፍ የሚያደርጉ የተወሰኑ ምክንያቶች አሉ። የመጀመሪያው ኤክዝማ መኖሩ ነው። ይህ የቆዳ መቆጣት፣ መቅላትና ማሳከክ የሚያስከትል የቆዳ በሽታ ነው። በሽታ የመከላከል ስርዓታችን ለኤክዝማ መፈጠር የራሱ የሆነ ሚና አለው። አስም ወይም ሌሎች አለርጂዎች መኖር፣ ለምሳሌ እንደ ድርቆሽ፣ ትኩሳት ያሉ አለርጂዎች ተጋላጭነታቸውን ይጨምረዋል። የዘር ውርስ፣ የተወሰኑ የዘር ውርሶች ለምግብ አለርጂ መፈጠር ምክንያት ሊሆኑ ይችላሉ። እንዲሁም በቤተሰብ ውስጥ የአለርጂ፣ የአስም ወይም የኤክዝማ ታሪክ ካለ አንተም በምግብ አለርጂ የመያዝ እድል ሰፊ ነው። የምግብ አለርጂ ምክንያት ምንድናቸው? ለአንድ ምግብ አለርጂ ካለብህና ያንን ምግብ ከተመገብ የተለያዩ የህመም ምልክቶች ሊታዩብህ ይችላሉ። እነዚህ ምልክቶች ለሁሉም ሰው ተመሳሳይ አይደሉም። በተጨማሪም በአንድ ወቅት የታየው ምልክት በሌላ ጊዜ ከሚታየው ጋር ሊለያይ ይችላል። ለምሳሌ ምልክቶቹ እንደተመገብካቸው የምግብ መጠን ሊወሰኑ ይችላሉ። የምግብ አለርጂ ምልክቶች አብዛኛውን ጊዜ ምግቡን ከተመገብ ከጥቂት ደቂቃዎች እስከ 2 ሰዓታት ባለው ጊዜ ውስጥ ይጀምራሉ። ምልክቶቹም የሚከተሉትን ሊያስከትሉ ይችላሉ። ሽፍታ፣ የቆዳ መቅላት ወይም ሽፍታ፣ በአፍ ውስጥ የመለብለብ ወይም የማሳከክ ስሜት፣ የፊት፣ የምላስ ወይም የከንፈር ማበጥ፣ ማቅለሽለሽ፣ ማስመለስና ወይም ተቅማጥ፣ የሆድ ቁርጠት፣ ሳል ወይም የትንፋሽ መቆራረጥ፣ ማዞርና ወይም ራስን ማሳት፣ የጉሮሮና የድምፅ አውታር ማበጥ፣ የመተንፈስ ችግር። በጣም አልፎ አልፎ የምግብ አለርጂ አናፍላክሲስ የሚባል የወተት አስጊ የሆነ ድንገተኛ የጤና ችግር ሊያስከትል ይችላል። ይህ ችግር መጀመሪያ ላይ በቀላል ምልክቶች ሊጀምር ቢችልም በፍጥነት ወደ ከባድ ደረጃ ይሸጋገራል። ይህም ወደሚከተሉ ችግሮች ሊያመራ ይችላል። በሳንባ ውስጥ ያሉ የአየር መተላለፊያ መንገዶች መጥበብ፣ በጉሮሮ ማበጥ ምክንያት የሚመጣ ከባድ የመተንፈስ ችግር፣ የደም ግፊት በከፍተኛ ሁኔታ መቀነስና ድንገተኛ ዝውውር መቋረጥ፣ ራስን መሳት። የምግብ አለርጂ ምርመራ እንዴት ይደረጋል? የምግብ አለርጂ እንዳለብህ ለማወቅ የጤና ባለሙያ የሚከተሉትን እርምጃዎችን ይወስዳል። ስለ ህመም ምልክቶች፣ ስለ ቤተሰብ የጤና ታሪክና ስለ ህክምና ታሪክ ሌሎች አለርጂ ካሉብህ ጭምር ይጠይቃል። የአካል ምርመራ ያደርግልሃል። የምግብ አለርጂ ምርመራዎችን ያዝልሃል። ይህም የሚከተሉትን ሊያካትት ይችላል። የቆዳ ምርመራ፣ በቆዳ ላይ ጥቂት የምግብ ጠብታዎችን በማድረግ የሚፈጠረው ምላሽ ማየት። የደም ምርመራ፣ በደም ውስጥ ያሉ አንቲቦዲዎች መለካት። የምግብ ማስወገድ አመጋገብ፣ የተወሰኑ ምግቦችን ለተወሰነ ጊዜ ካለመመገብ በኋላ የሚፈጠረውን ለውጥ ማየት። በአፍ የሚወሰድ የምግብ ፈተና፣ ይህም በጣም ትክክለኛ የሆነው የምግብ አለርጂ ምርመራ ሲሆን በህክምና ባለሙያው ቁጥጥር ስር የተወሰነ ምግብ ተመግበ የሚፈጠረው ምላሽ ማየት ነው። ለምግብ አለርጂ የሚሰጡ የህክምናዎች ምንድናቸው? ለባህላዊ ምግብ አለርጂ እስካሁን ድረስ ፍጹም ፈውስ አልተገኘለትም። አለርጂ ለመከላከል ብቸኛው መንገድ አለርጂ ያለብህ ምግብ ከመመገብ መቆጠብ ነው።
የምግብ አለርጂ ላለባቸው ሰዎች የሚከተሉትን መድኃኒቶች ሊታዘዙ ይችላሉ። የአለርጂ ምልክቶችን ለመቀነስ የሚረዱ መድኃኒቶች፣ እነዚህም አንቲሂስታሚን፣ ኮርቲኮስቴሮይድ ይባላሉ። ከባድ የሆኑ የአለርጂ ምላሾችን ለመቀነስ የሚረዱ መድኃኒቶች፣ ኤፒኔፍሪን። ይህ አናፍላክሲስ ለሚባለው ለህይወት አስጊ ለሆነ ድንገተኛ ችግር የሚሰጥ መድኃኒት ነው። የህክምና ባለሙያ ራስ ልትወጋው የምትችለውን የኤፒኔፍሪን መርፌ ሊያዝል ይችላል። ይህ መሳሪያ የአናፍላክሲስ ምልክቶች በሚታይበት ጊዜ መድኃኒቱ ወዲያውኑ ወደ ሰውነት ለመርጨት የሚያገለግል ነው። ይህ መድኃኒት የታዘዘለት ከሆነ እንዴት እንደሚሰራ መማርና ሁልጊዜ በሄደበት ቦታ ይዞ መጓዝ በጣም አስፈላጊ ነው። ለዛሬ አዘጋጅተንላችሁ መረጃ ይህንን ይመስል ነበር። ስለ ምግብ አለርጂ ያላችሁን ልምድ ወይም ጥያቄ ካለ ከታች በኮሜንት መስጫ ላይ አጋሩን። ይህ መረጃ ለሌሎች እንዲዳረስ ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ጤናችሁ የታደሰ ይሁን። ከጤና 360 ጋር ለነበራችሁ ቆይታ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ተመኘንላችሁ።